ለምትናገረው ነው የምነግርህ። ፕሮቴስታንቲዝም የሁለት ነገሮች እምነት ነው ባይዘወይ አንተም ፊት ለፊት ስለምትናገረው ነው የምነግርህ። አንደኛ የሆድ እምነት ነው፣ ሁለተኛ የገንዘብ እምነት ነው። አለቅ፣ ሌላ ነገር የለውም። ሶስተኛውንና ዋናውን ነገር በተለይ ኢትዮጵያን ፕሮቴስታንቲዝምን በተመለከተ ይሄ አሁን ያነሳችሁትን ኢሹ ስንጨርስ እናወራዋለን። አክተሬ የኔ ተዋናይ ሸዋፈራው ደሳለኝ ትንሣኤን ያውቃለሁ? አያውቅም። ትርጓሜውን አያውቅም። ፐርፐዙን ምንም የሚያውቀው ነገር የለም። እሱ የተሰጠችውን ነገር አሳይመንቱን ለመጨረስ እዛ እንትን ሲል ይሄ ቅድም ያልከው ወተር ገተር ምናምን ሲል አይተኸዋል? ሀሳቡ የለም እዛ ቦታ ላይ። ይሄ የልሳኑ ሌሎች እኮ በኢሞሽን የሚሉት ነገር እኮ የለም። እሱ ኦዲየንሱን እያየ ምናልባት ከቤት ኪራዩ ጋር የሚመጣጠን ሰው አልመጣ ይሆን ምናምን እያለ ነው የሚለው የመሰለኝ እኔ ያን ነገር ሲያወራ። ሀሳቡ ሌላ ቦታ ሜቢ በቂ ምዕመናን አልመጡም ገንዘብ የሚያዋጡ ያ ነገር ያስጨነቀው ሁሉ ይመስለኛል እንጂ በፍጹም ሲጀምር ልሳን ውሸት ነው፣ መጽሐፍ ቅዱስ ላይ የለም እያልኩ አይደለም። ግን እዚህ ፕሮቴስታንቱ ቸርች ውስጥ የሚባሉት ወተር ገተር በሙሉ ውሸት ናቸው። አንድም ነቢይ የለም፣ አንድም ሐዋርያ የለም። እሱን እንመጣበታለን በየደረጃው። አሁን በዚህ ላይ ዲስከሽኑን ቀጥሉና እኔ ወደ ታሪክ በኋላ ላይ እመጣለሁ። አስፈላጊ ስለሆነች ነው። ስትሬስ በጣም ተመችቶኛል። ወተር ገተር በጣም ተመችቶኛል። ጋሻዬ ባይዘወይ እኔ ብዙ ሰዎች ጴንጤዎቹ ምንድን ነው የሚሏቸው መሰለ? መናፍቃን ነው የሚሏቸው። ከአንድ ትልቅ አባት ጋራ ሊቀ ጳጳስ ናቸው። በሳምንት 2-3 ቀን እገናኝ ነበር ቤተክርስቲያን ውስጥ። ያው በጣም ብዙ አሪፍ አይደለሁም፣ ግን ከትልልቅ አባቶች ጋር የመገናኘት እድል አለኝ። በጣም ብዙ ስለኛም ቤተክርስቲያን ስለ ቤተክርስቲያናችን በግዝፈት ስለመጽፍ በሬዲዮ ድራማዎቼ በቴሌቪዥን ድራማዎቼ ላይ ብፁዓን አባቶች ለእኔ ጥሩ አመለካከት አላቸው። አንዳንዶቹ ጋብዙኛል ቤታቸው እና አንድ ጊዜ ነገርኳቸው፣ እንዲህ ያልኳቸው፣ እናንተ መናፍቃን ነው የምትሏቸው፣ እኔ ግን የራሴ ስም አለኝ አልኳቸው። ምንድን ነው አለ። እኔ የምላቸው አስተኔ ክርስቲያናት ነው፣ ሲውዶ ክርስቲያንስ። አስተኔ ክርስቲያናት የውሸት ክርስቲያናት ማለት ነው። ሲውዶ ክርስቲያን ላይክ ሲውዶ ፖዲያ ትላለ። አሁን ለምሳሌ አሜባ ሲንግል ሴል እንስሳ አይደለ? እግር በፈለገው ሰዓት በፈለገው አቅጣጫ ነው የሚያወጣው። የውሸት እግር ይባላል። ሲውዶ ፖዲያ፣ ሲውዶ የውሸት ነው፣ ፖዲያ እግር ነው፣ የውሸት እግር ነው። እና እነኚህ ፍጹም የውሸት ክርስቲያናት ነው። አስተኔ ክርስቲያናት ናቸው። እንዳው ሰው ልክ ከመናፍቃን ጋር እኩል ይሄንን ቃል አስተኔ ክርስቲያናት የሚለውን ቢጠቀምበት ሁሉ ደስ ይለኛል። አመሰግናለሁ። አስተኔ የሚለው የምን ቃል ነው ጋሻ ይሉ? አማርኛ የግዕዝ ቃል ነው። ውሸት ማለት ነው። ውሸት ማለት ነው። የሚገርም ነው። በቃ እኛም እሱን ነው የምንጠቀመው። አገኘን እዛው የውሸት ክርስቲያናት። ሲውዶ እንግሊዝኛው ሲውዶ PSEUDO ሲውዶ PSEUDO ሲውዶ ክርስቲያንስ ኦር ላይክ እንደ አሜባው እግር ሲውዶፖዲያ የውሸት እግር። አሜባ የሚያወጣው የእውነት እግር አይደለም። ወደ ሰሜን መሄድ በፈለገ ቁጥር ክብ ፍጡር ነው ታውቃላችሁ፣ አንድ ሴል ነው። ወደ ሰሜን መሄድ ሲፈልግ ሾጠጥ ያደርጋታል ሰውነቱን። እንደገና ወደ ደቡብ መሄድ ሲፈልግ ሾጠጥ ያደርጋል በደቡብ በኩል ያለ ሰውነቱን። ስለዚህ እግር ይመስላል፣ እግር አይደለም። ክርስቲያን ይመስላሉ፣ ክርስቲያኖች አይደሉም። ስለዚህ እኔ የምላቸው ሲውዶ ክርስቲያንስ ወይም አስተኔ ክርስቲያናት ነው የምላቸው። ይህንን በጣም በስፋት እጠቀምበታለሁ ከዚህ በኋላ። ለመጀመሪያ ጊዜ ነው ለእናንተ የነገርኳችሁ፣ ለመጀመሪያ ጊዜ ነው ለዓለም ያወጣሁት። እጅግ በጣም በኃይለኛው እጠቀምበታለሁ በቀጣይ ህይወቴ፣ እመኑኝ። ለእኛም ከፈቀዱልን እንግዲህ እኛም ከዚህ በኋላ አስተኔ ክርስቲያን ውሰዱና እንደ
እንደ ዩራኒየም አበልጽጋችሁ በትኑት። በነገራችን ላይ ጋሻ ይሉ ገላጭ ቃል ነው።